አባ ኮስተር ደራሲ አበራ ጀንበሬ። ምዕራፍ 10 ወንድ ልጅ እጁን አይሰጥም። 1933 ዓመተ ምህረት መስከረም ወር ነው። በየሜዳው ላይ ያሉት አበቦች መፍካት ጀምረዋል። ሜዳውም ለምለም ሳር ለብሷል። አባ ኮስተር ጠላትን ከምሽጉ ለማስለቀቅ ስለሚቻልበት ሁኔታ ለመመካከር የጦር አዛዦቹን ለከፍተኛ ጉባኤ ጠርቷል። ከ20 በላይ የሚሆኑ የጦር አዛዦች በስብሰባው ላይ ተገኝተዋል። ብዙዎቹ ፀጉራቸው አድጎና ጎፍሮ ተፈታትሏል። ሁሉም በወገባቸው ዝናር ታጥቀው ጠበንጃቸውን አንግተዋል። ራስ ተመስገን ፈንታ፣ ደጃዝማች እጅጉ ዘለቀ፣ ደጃዝማች ለገሰ ሐሰኔና ፊት አውራሪ ተሻለ ዓለሙ ጦርና ጎራዴ ይዘዋል። የጦር አዛዦቹ እንደየማዕረጋቸው ተዋረድ ተቀምጠዋል። አባ ኮስተር ጠቁሯል፣ ከስቷልም፣ ፀጉሩም ተፈታትሏል። የመሳሪያ አያያዙ ያስፈራል። የሁሉም ዓይን እሱን ትክ ብሎ በመመልከት ላይ ያለ፣ ከብዙ ስፍራዎች ጠላት እንዳይደርስ በማገድ በሁለትና 3 የከተማ ምሽጎች ብቻ ተወስኖ በስጋት እንዲኖር አድርገናል። የተቀዳጀነው ድል የበለጠ አስተማማኝ እንዲሆን በብቸናና በደብረ ማርቆስ ከተማዎች ያለውን የጠላት ምሽግ መደምሰስ አለብን። ይህም ከሌሎች የአርበኞች መሪዎች ጋር በመተባበር ተመላው ጎጃም ጠላትን ለማስወጣት ላለን ዕቅድ የመጀመሪያው ምዕራፍ ይሆናል። ስለዚህ በቅድሚያ በአቅራቢያችን የሚገኘውን የብቸናን የጠላት ምሽግ በመክበብ ድንገተኛ አደጋ መጣል አስፈላጊ ሆኖ በመገኘቱ በጉዳዩ እንድንመካከርበት ነው የሰበሰብኳችሁ። በዚህ ጉዳይ የእናንተ አስተያየት ምንድን ነው? አለ ኮስተር ብሎ። ራስ ተመስገን ፈንታ አብሮ አደግ ጓደኛውን በአድናቆት ከተመለከተ በኋላ በጎጃም ምስራቃዊ ክፍል ጠላትን መፈናፈኛ ለማሳጣት በመጀመሪያ በብቸና ቀጥሎ በደብረ ማርቆስ ከተማ ተመሽጎ ውስጥ ተሸሽጎ የሚገኘውን የጠላት ጦር መምታት የግዴታ በመሆኑ ወደ ብቸና ምሽግ ሰላይ ተልኮ ጠላት የተዘናጋበትን ጊዜ እንዳስታወቀ ድንገተኛ አደጋ እንጣልበት ብሎ ሐሳብ አቀረበ። ደጃዝማች ለገሰ ሐሰኔ ደግሞ በቀረበው ሐሳብ መደሰቱን በሚያሳይ ፈገግታ በጠላታችን ላይ በፈጸምነው የጀብዱ ሥራ ሕዝቡ ከፍተኛ የመንፈስ ኩራት ባደረበትና ሙሉ ድጋፍን በሰጠበት በዚህ አመቺ ጊዜ ዘወትር በስጋት ላይ የሚገኘውን ጠላት ተምሽጉ ሳይወጣ አፍኖ ማስቀረቱ ተሌላው ክፍል በድንጋጤ ለቆ እንዲወጣ ለማድረግ ስለሚረዳ ውሎ ሳያድር ምሽጉን መክበቡ መልካም ነው ብሎ ተናገረ። ደጃዝማች እጅጉ ዘለቀ ደግሞ ትጥቁን ጠበቅ፣ ቀኝ እጁን ወደ ምሽጉ አቅጣጫ ዝርጋ አድርጎ ደጃዝማች ለገሰ እንደተናገረው ጠላትን ተዚያ ተብቸና ምሽግ ለማስወጣት ከመቼውም ይልቅ አመቺው ጊዜ አሁን ስለሆነ ግንባር ለሚቀድመውና ደጀን ለሚሆነው ጦር ትዕዛዝ ይሰጥና እንዝመት በማለት አሳሰበ። ሌላው የጦር አዛዥ ደጃዝማች አያሌው መሸሻ እስካሁን ለፈጸምነው ትግል የድል ቁንጮ የሚሆነው በብቸና ከተማ በምሽግ ውስጥ ተደብቆ የሚገኘው የጥልያን ጦር ድባቅ ሲመታ በመሆኑ እንዝመትበት የተባለው ሐሳብ የሚደገፍ ነው ሲል ሐሳቡን ገለጸ። ያቀረበው ሐሳብ ዘወትር የሚመኘው መሆኑን በሚያሳይ ስሜት ፊት አውራሪ ተሰማ ላቀው በጠላት ምሽግ ላይ እንዝመትበት የተባለው ሐሳብ በደጀን ውጊያ ላይ ክፉኛ እስቲቆስል የፈጸመውን የጀብዱ ሥራ ለመድገም መልካም አጋጣሚ እንደሚሆንለት በማመን የቀረበው ሐሳብ ጠቃሚ ስለሆነ
ገንባው ይነፋና ዛሬውኑ እንዝመት ብሎ ቁርጠኝነቱን በሚገልጽ ስሜት ተናገረ። ፊታውራሪ ተሻለ ዓለሙ በጉዳዩ ካሰበበት በኋላ ብቸና ያለውን ምሽግ ስንመታ ደብረ ማርቆስ ከተማ የመሸገው የጥልያን ጦር ድጋፍ ለመስጠት እንዳይመጣ የጠላትን ተዋጊ ኃይል ለመከፋፈል ይቻል ዘንድ በሁለቱም ምሽጎች ላይ በአንድ ጊዜ አደጋ በመጣል ጠላትን ግራ ማጋባቱ ይበጃል ሲል ለየት ያለ ሐሳብ አቀረበ። ደጃዝማች በቀለ ቦጋለ ደግሞ እንደተባለው ሁለቱም ምሽጎች በአንድ ጊዜ ለመምታትም ሆነ በተናጠል ለማጥቃት በቅድሚያ ስለ ጠላት ሁኔታ በውስጥ አርበኞች በኩል ማወቅ ያስፈልጋል ሲል አሳሰበ። የአባ ኩስትር ጸሐፊ ፊታውራሪ ቀለም ወርቅ ማዘንጊያ በጭኑ ላይ አስደግፈው የሚጽፍበትን ደብተር በግራ እጁ የኮፒ እርሳሱን በቀኝ እጁ እንደያዘ ከተቀመጠበት በመነሳት ተጨማሪ ጦር ተሌላ ቦታ መጥቶ የብቸናን ምሽግ በበለጠ ተማጠናከሩ በፊት መውጋት ይሻላል ብሎ በትህትና ተናገረ። ሞታይ ፈሪው ሽፈራው ገርባው ደግሞ ላከኝን ጌታ ልምታው ባንድ አፍታ ለጠላት መስጠት አይገባም ፋታ ብሎ እጥር ምጥን ያለ ወታደራዊ ሐሳቡን ገልጦ ተቀመጠ። ሌሎቹም የቀረበውን ሐሳብ በመደገፍ የታያቸውን ተናገሩ። በመጨረሻም አባ ኩስትር ጠላት ደብረ ማርቆስ ከተማ በከፍተኛ መረበሽ ላይ መሆኑን በዚሁ ከተማ የሚገኝ ታማኝ የውስጥ አርበኛ ስላስታወቀ ጠላትንም ማጥቃት በተዋከበበት ጊዜ ስለሆነ ሁላችሁም እንደተስማማችሁበት ሰሞኑን በብቸና ከተማ የሚገኘውን የጠላት ምሽግ በመክበብ አደጋ ስለምንጥል ሰራዊታችሁን አስጠንቅቃችሁ የግንባውን መነፋት ተጠባበቁ ብሎ አሰናበተ። የጦር ሹማምንቱን ለዝግጅት በየቦታው ከላከ ከጥቂት ቀናት በኋላ የተወሰኑ ወታደሮች አስከትሎ ወደ ብቸና ጊዮርጊስ ሄደ። ከዚያም ደርሶ ከተሳለመ በኋላ አጅቦት የሄደው ጦር ከሰዋራ ቦታ ሆኖ እንዲጠባበቅ አደረገና በደጅ ሰላሙ በስተጀርባ ቆም አለ። ራስ ኃይሉ ተክለ ሃይማኖት ቃላቸውን አክብረው ተመጡ። እዚህ ግድም ጠንቀቅ ብለን መቆየቱ ይበጃል አለ አባ ኩስትር አጠገቡ ያሉትን 4 አርበኞች። ቀጠልናም ቀጠሯችን ረፋዱ ላይ ነበር፣ ምነው ዘገዩሳ አለ አሻግሮ መንገዱን እየተመለከተ። አሁን ጠላት በጣም ተዳክሟል። ጎዣምን እንደያዘ የመቆየቱ ተስፋ እየመነመነ ስለሄደ ራስ ኃይሉ ተክለ ሃይማኖትን የጎዣም ገዢ ብሎ ሾመ አለ አብረውት ከቆሙት አርበኞች አንዱ። ይህንን ተሰማሁ በኋላ እኮ ነው ራስ ኃይሉ የጥልያንን ጦር እየመሩ ይመጡ ይሆናል በሚል ስጋት ሰራዊቱን ተሁለት ላይ ከፍዬ አንዱ ክፍል እነቆራ ላይ ሁለተኛው ይጋህ ላይ እንዲመሽግ ያደረግኩት አለ አባ ኩስትር። ቀጠልናም እንግዲህማ እኩለ ቀን እየሆነ ነው፣ ቀጠሮ ታላከበሩ እኛም ስራችንን እንስራ። በብቸና ምሽግ ላይ ዛሬ አደጋ መጣል አለብኝ፣ ያለበለዚያ ራስ ኃይሉ የጥልያንን ጦር እየመሩ ሊመጡ ይችላሉ አለ አርበኞቹን ሲያማክር። ራስ ኃይሉ መጥተዋል፣ ሊያነጋግሩ ይፈልጋሉ አለ ደርሰህ ጠበንጃውን እያመቻቸ። ቃላቸውን ጠብቀዋላ፣ ላነጋግሮ ፈቃደኛ ነኝ፣ ነገር ግን ታምስት ሰው የበለጠ እንዳያስከትሉ፣ ጥልያን ወይም ባንዳ እንዳይከተልዎ፣ ፎቶግራፍ አንሺም እንዳይዙ ብዬ በዚያን ሰሞን ለመጣው መላእክተኛ ልኬ ነበር። ለመሆኑ ብቻቸውን ናቸው ብዙ ሰው አስከትለዋል አለ አባ ኩስትር። አረ 2 ሰው ነው አብሯቸው ያለ አለ ደርሰህ። በልስቲ ወደሳቸው ልሂድ፣ ድንገት ጦር አስከትለው እንደሆነ ነቅታችሁ ጠብቁ አለ ወደ አርበኞቹ ዘወር ብሎ። የትውልድ አገሬን ጎጃምን በለቀኩ በ8 ዓመቴ መምጣቴ ነው። አገሬ እንዳንተ ያለ ጀግና ማፍራቷ ያኮራል አሉ ራስ ኃይሉ
ከሰላምታ ልውውጥ በኋላ ዛዲያ የሆኑ አመጣጠው አልገባኝም አላቸው። አባ ኮስትርም ያቀረቡለትን ውዳሴ ከምንም ሳይቆጥር ወደ አንተ የመጣሁበት ምክንያት በጎጃም የሰላም ድርድር ለማድረግ ተጥሊያን መንግሥት ሥልጣን ተሰጥቶኝ ነው አሉት። የለም እንዲህ ባለው ነገር ባይመጡብኝ ይሻላል። እርስዎ እንዲሸነግሉኝ ልከወጥ ሆነ ወደ መጡበት ቢመለሱ ይበጃል አለ አባ ኮስትር። ተው እንዲህ አይባልም። አገራችንን እንዳያጠፋ አትውጋው። ጠላት በቅርብ ጊዜ ውስጥ የብቸናን ምሽግ በፈቃዱ ለቆ ስለሚወጣ አደራህን አትውጋው። ተወጋኸውም አገሩን ያጠፋል፣ ወገኖቻችንን ይጨርሳል አሉ ራስ ኃይሉ ለማባበል እየሞከሩ። የነሱ ነገር ምናቸው ይታመናል? ምናቸው ይጨበጣል? አለ አባ ኮስትር በጥርጣሬ። እሱ በእኔ የሆነብህ ግድ የለም፣ ቃሌን አላጥፍም፣ እመነኝ። በቅርብ ቀን ለቆ ይሄዳል፣ አትውጋው አሉ ራስ ኃይሉ ደግመው። ጠላት በፈቃዱ ብቸናን ለቆ የሚሄድ ተሆነ አልወጋውም። ተሳምንት ያለፈ ቢቆይ ግን ጊዮርጊስ አይማረኝ አልምረውም አለ ቀዝቀዝ እያለ። ተባረክ ልጄ፣ ጥልያን ሽንፈት ደርሶበታል። አጤ ኃይለ ሥላሴም የእንግሊዝን ጦር ይዘው ወደ ጎጃም በመምጣት ላይ መሆናቸውን ስለሰማ ጠላት ሳይውል ሳያድር ጓዙን ጠቅልሎ ይሄዳል፣ እመነኝ አሉ ራስ ኃይሉ። እንግዲያውስ ወደዚህ ሲመጡ አፍነን እናስቀራቸዋለን። ይዘው የሚመጡት ያው ነጭ አይደለምን? ለውጡ ምንድን ነው? አለ አባ ኮስትር በቁጣ። ይህንንስ ማድረግ ለአገሪቱ አይበጅም ሲሉ ራስ ኃይሉ ተከላከሉ። በመጨረሻም አባ ኮስትር ንዴትና እልህ ተናንቆት እዚህ ግድም ነጭ እንዳላይ እርስዎንም እንዳልደፍሮት በቶሎ ይዘውልኝ ተብቸና ይውጡ ሲል ማስጠንቀቂያ ሰጣቸው። ራስ ኃይሉም ዕለቱኑ ከብቸና ተነስተው በነብሴ በኩል አድርገው ወደ ደብረ ማርቆስ ሲመለሱ ጮቄ በግ መሸጫ ላይ ራስ ተመስገን አግዶ አላሳልፍ አላቸው። በዚህን ጊዜ እናንተ ማናችሁ? እኛስ ማንንና የምትከለክሉት አውራውን ጎዳና? ይኸውም ደግ ነው ለንግር ይበቃል፣ አውራውን ጎዳና ማን ከልክሎት ያውቃል ብለው በግጥም መልእክት ላኩ። አሳይና አባ ደነቀው በድንገት ተገናኝተው በካምፕ ውስጥ ከወዲያ ወዲህ የሚተራመሰውን ባንዳና የጣሊያን ወታደሮች እየተመለከቱ ይወያያሉ። ይህን ሰሞን ደግሞ ነገረ ሥራቸው ሁሉ አይጥመኝም አላሳየ በደብረ ማርቆስ ካምፕ ውስጥ ያለውን ትዕይንት እየተመለከተ። እነሱ ምናቸው ይጥማል ብለህ ነው? አሁንማ እየተፍረከረኩ ነው። ለመሆኑ ባለፈው ሳምንት የሆነውን ሰምተሃል? አሉት አባ ደነቀው። ምንድን ነው? አላሳየ ነገሩን ለመስማት በመጓጓት። አባ ደነቀው ደርዝ የሌለው ወሬ እንደማያወሩ ያውቃልና ራስ ኃይሉ ሰቀላ ገብርኤል ላይ ታባ ኮስትር ጋር ተነጋግረው ሲመለሱ ደብረ ወርቅ ላይ ጓዛቸውን ተዘረፉ አሉ አባ ደነቀው። ራስ ኃይሉ እሳቸውን ማን ይደፍራል? አላሳየ በመደነቅ። የራስ ተመስገን ፈንታ ጦር ነው አሉ ደብረ ወርቅ ላይ አድፍጦ ወግቶ ጓዛቸውን ዘርፎ የሰደዳቸው አሉ አባ ደነቀው ፍርጥም ብለው። ደግ አደረገ። ራስ ኃይሉም የሚጨበጡ ሰው አልሆኑም። ተነጭ ጋር ገጥመው ምናቸው ይታመናል? አላሳየ በቃል አጋኑ። በብቸና ከተማ ውስጥ መሽጎ የነበረው የጥልያን ጦር ምንም ዕቃ ሳያነሳ በጠፍ ጨረቃ ምሽጉን ለቆ እዚህ ማርቆስ መጥቷል አሉ አባ ደነቀው ነገሩ እየገረማቸው። እነሱ ተጨምረው ነዋ ሰሞኑን ትርምሱ የበዛው አላሳየ ባንክሮ። አዎ ራስ ኃይሉም አባ ኮስትርን ለማግባባት ነበር ብቸና የሄዱት። እንዳሰቡት አልተሳካላቸውም።
አሁንም በደብዳቤና በመላእክተኛ አማካይነት ከአባ ኮስትር ጋር ንግግር ቀጥለዋል አሉ አባ ደነቀው። ራስ ኃይሉ ምንድን ነው የሚሉት? ምንድን ነው የሚነጋገሩትስ? ሲል ጠየቀ አሳዬ ጉዳዩን ለማጣራት። ጥልያን ሹመት ሰጥቷቸው የለ ጥልያንን አትውጋው ተወው ነዋ የሚሉት። ምናቸውም አይታመንም። የራስ ኃይሉን ታሪክ የምታውቀው አይመስለኝም። አየህ ራስ ኃይሉ በ1924 ዓመተ ምህረት ልጅ ኢያሱ ከእስር ቤት እንዲያመልጡ አድርገዋል ተብለው ንብረታቸው ተወርሶ አሩሲ ታስረው ነበር። በ1928 ዓመተ ምህረት ንጉሠ ነገሥቱ ወደ ፈረንጅ አገር ሲሰደዱ ራስ ኃይሉን ከእስር ቤት አውጥተው አዛዥ ከበደ ተሰማ እንደተቆራኟቸው በባቡር ድሬዳዋ ድረስ ወሰዷቸው። እዚያው ትተዋቸው በመሄዳቸው የጠላት ተባባሪ ሆነው ርዕሰ መኳንንት በመባል የጥልያኖች ባለሟል ሆነዋል። ይሁን እንጂ በልዩ ልዩ መንገድ የኢትዮጵያውያን ደም በከንቱ እንዳይፈስ ይጥራሉ። ለአርበኞቹም ውስጥ ውስጡን የሚበጅ ምክር ያካፍላሉ ይባላል። በዚህ በድል ዋዜማ አባ ኮስትርን የቀረቡት የጠላትን ታገር መውጣት የሚፈልግ የሰላም ሰው መስለው ነው። በሌላ በኩል በጎጃም አባ ኮስትር ስልጣን ስር ከሚገኘው ግዛት በተጨማሪ በአካባቢው ከሚገኙት ተወሎና ተሸዋ ተቆርሶ ግዛት እንደሚሰጠውና እንደሚሾም ቃል በመስጠት ሊያግባቡት ሞክረዋል። ስለዚህም የእርሳቸው ትክክለኛ ዓላማ አባ ኮስትርን ግራ አጋብቶታል ይባላል አሉና አባ ደነቀው በረጅሙ ተነፈሱ። ይገርማል እኮ አለ አሳዬ ስለ ራስ ኃይሉ በሰማው ነገር እየተደነቀ። ለመሆኑ የኪዳነ ምሕረት ዕለት በሩቢላ የተበተነውን ወረቀት የሚለውን ሰምተሃል? ሲሉ ጠየቁት አባ ደነቀው። ሁሉም የተለያየ ወሬ ነው የሚያወራው። የማንን እንደማምን ግራ ገብቶኛል አለ አሳዬ እውነተኛውን እንዲነግሩት በመፈለግ። ተተበተኑት ጡፎች አንደኛው ወደ አገራችን ስንመለስ መንገሻ ጀንበሬን የጎጃም ንጉሥ አድርገን እንሾመዋለን የሚል ነው። ይህም አባ ኮስትርን ሳያስቆጣው አልቀረም አሉ አባ ደነቀው። ወረቀቱን ማን እንደበተነው ይታወቃል? ሲል ጠየቀ አሳዬ አሁንም ግራ መጋባቱ እየታየበት። እሱማ እኮ የጥልያን አጉል ስብከት መሆኑን አርበኞች ደርሰውበታል። የጎጃም አርበኞችን መንፈስ ለማሻከርና እርስ በርሳቸው ተጋጭተው ኃይላቸው እንዲዳከም ለማድረግ በማሰብ ጽሑፉን በሩቢላ የበተኑት ጥልያኖች መሆናቸውን በማረጋገጥ ተውጪ ተመጣው ጦር ጋር በመተባበር ለአገሩ ነጻነት እንዲዋጋ የሚጠይቅ ደብዳቤ ተንጉሠ ነገሥቱ ቀዳሚ መልእክተኛ ታዛዥ ከበደ ተሰማ ለአባ ኮስትር ደርሶታል ይባላል አሉ አባ ደነቀው። ተውጭ የመጣው ጦር ደግሞ ምንድን ነው? ሲል ጠየቀ አሳዬ ጭምጭምታውን ወሬ የሰማ ቢሆንም ከሳቸው ለማረጋገጥ በመፈለግ። ተንጉሠ ነገሥቱ የተላከው አሳሽ ጦር ነዋ አሉ አባ ደነቀው አሳዬን እየተመለከቱ ቀጠሉናም አባ ኮስትር ይህን ሁኔታ ከተረዳ በኋላማ የሰላም ድርድሩን የማይቀጥል መሆኑን በመግለጥ ለራስ ኃይሉ መልስ ጣፈላቸው አሉ አባ ደነቀው ቆራጥነቱ እየገረማቸው። አባ ኮስትር የዋዛ ሰው መስሏቸዋል። በቀደም ዕለት ደግሞ ውጊያ ገጥመው ነበር የሚባለው እውነት ነው ብሎ ጠየቀ አሳዬ። በጥር ወር መጀመሪያ ጀርሶ መልካ ላይ በአባ ኮስትርና በባንዶች መካከል ውጊያ ተደርጎ አሁንም ድሉ የአባ ኮስትር ሆነ። እንዲያውም ያዘለቀ ላቀው የዝራውን ጣቆ ሲያጫጩሆ ያድራል በየጎራው ዘልቆ ተብሎ ተገጥሟል
አሉ አባ ደነቀው በኩራት። ዛዲያ ይህ ተራስ ኃይሉ ምንም ያስከተለው የለም ሲል ጠየቀ ተመራማሪው አሳዬ። እንደዚህ ያለ ስጋት አባ ኮስትር አድሮበት ነበር። ከዚህም የተነሳ ሌሎች የአርበኞች መሪዎች እንዲተባበሩት መጠየቁ የሚበጅ መስሎ ስለታየው ትብብራቸውን ጠይቋል ማለትን ሰምቻለሁ አሉ አባ ደነቀው። ይህን በመነጋገር ላይ እንዳሉ ከበደ የሚሉት ከ1 ዓመት በፊት የራስ ኃይሉ ተክለ ሃይማኖት አሽከር የነበረና አሁን ግን ለአንድ የጣሊያን መኮንን አሽከርነት ያደረ የናሳይ ጓደኛ መጣ። እንደምንድነህ ከበደ፣ ወዴት ተሰውረ ሰነበት? ሲሉ ሁለቱም በአንድ ጊዜ ጠየቁት። እዚሁ ተከተማው አካባቢ ነበርኩ አለ ከበደ ዙሪያ ገቡን ገልመጥ ብሎ በመቃኘት። ምን ይወራል ሲሉ ጠየቁት አባ ደነቀው። ምን የማይወራል? የከተማው ሰው ሁሉ በሁሪ ታምሷል። ግማሹ ንጉሡ ሊመጡ ነው ይላል፣ ግማሹ ደግሞ ጣሊያንን አስወጥቶ የእንግሊዝ ጦር ሊገዛን መጥቷል ይላል። አንዳንዱ ደግሞ አባ ኮስትርና ልጅ ኃይሉ ተጣልተዋል ይላል። ኧረ ስንቱ አለ ከበደ የሰማውን ሁሉ ለማስታወስ እየሞከረ። ልጅ ኃይሉ በለውና አባ ኮስትር አርበኞች ሲሆኑ ምንድነው የሚያጣላቸው? ሲል ጠየቀ አሳዬ ተገርሞ። ተነፍሴ ግዛት ከፊሉ በእኔ ቁጥጥር ስር ስለሚገኝ የእኔ ግዛት ነው በማለት በልጅ ኃይሉ በለውና በአባ ኮስትር መካከል ቀደም ብሎ ጠብ ተፈጥሮ እስተ መታኮስ ደርሰው ነበር። ጠቡ ሊበርድ የቻለው የንጉሠ ነገሥቱ ግንባር ቀዳሚ መላእክተኞች ሆነው ወደ ጎጃም የመጡት አዛዥ ከበደ ተሰማ ተነፍሴ ግዛት ከፊሉ በልጅ ኃይሉ ከፊሉ ደግሞ በአባ ኮስትር ቁጥጥር ስር እንዲቆይ በመስማማታቸው ነው የተባለውን የእርቅ ስምምነት አባ ኮስትር ሲቀበል፣ ልጅ ኃይሉ ግን በመልእክተኛነቱ የወሰኑትን እቀበላለሁ እንጂ ተሱ ጋር ግዛት አልካለልም በማለት ሳይስማሙ ቀሩ ሲል ከበደ መለሰለት። አባ ደነቀው ደግሞ በደጃዝማች መንገሻ ጀንበሬና በአባ ኮስትር መካከልም እኮ እንደዚሁ የቆየ አለመግባባት አለ ሲሉ በጣልቃ ገብነት ተናገሩ። አዎ፣ በዚህ ምክንያት ማለትም ከሁለቱም የአርበኞች መሪዎች የጠበቀውን መተባበር ለማግኘት ባለመቻሉና ብቸኛም ስለሆነ ለማዘናጋት ሲል አባ ኮስትር ተራስ ኃይሉ ተክለ ሃይማኖት ጋር የሰላም ንግግር ለመጀመር ፈቃደኛ መስሎ ታየ። የጥር ማርያም በዋለች በነጋታው ራስ ኃይሉ ተክለ ሃይማኖትና አባ ኮስትር ለምጨን ሰቀላ ገብርኤል ተገናኝተው ተነጋገሩ። በዚያን ቀን ነበር ራስ ኃይሉ ተንግዲህ ለጣሊያኖች እንደማይዋጉ ያረጋገጡለት። የሁለቱም ተገናኝቶ መነጋገርና መላላክ መነሻ በማድረግ አባ ኮስትርን የሚጠሉት ወገኖች ከጣሊያን ጋር የእርቅ ውል ተዋውሏል በማለት ሊያሳጡት ተነሱ። ተራስ ኃይሉ ተክለ ሃይማኖት ጋር ተገናኝቶ በመነጋገሩ ሐሚታው የበለጠ እየተባባሰ ሄደ አለ ከበደ ምክንያቱን ሲገልጽ። ውሸት፣ የጠላት ወሬ ነው። ጀግናው አባ ኮስትር ይህን አያደርግም አሉ አባ ደነቀው። በአባ ኮስትር ላይ የተወራው ሐሜታ አስቆጥቷቸው። ማን ያምናል ብለው ነው አባ ኮስትር ተነጭ ጋር ተዋዋለ የሚሉት? በጭራሽ የማይሞከር ነው። እንዲያውም በቀደም ዕለት የኮሎኔል ሳንድፎርድን እጅ ሳይጨብጥ በመቅረት ነው በነጭ ላይ ያለውን ጥላቻ በኮስትር የገለጠው። ኮሎኔል ሳንድፎርድ ለሰላምታ እጁን ሲዘረጋ አባ ኮስትር አሻፈረኝ አለ። በዚህ ጊዜ እንግሊዛዊው መኮንን ቅር እንዳይለው አብረውት የነበሩት አቶ ጌታሁን ተሰማ በእኛ አገር ለሰላምታም ቢሆን ወንድ ልጅ እጁን አይሰጥም በማለት የማግባቢያ ምክንያት ሰጥተዋል ይባላል አለ ከበደ የማይታመን ወሬ መሆኑን ሲያረጋግጥ። አባ ደነቀው እኔም ያደርገዋል አልልም፣ ተነጭ ጋር ቀርቶ ባንዳን እንኳ የማያስጠጋው ጀግና በዚህ አይታማም አሉ። እስቲ ዝም በሉ፣ ያሶላቱ መጣ።
ምን ትሰራላችሁ ማለቱ አይቀርም። የተተኮሱ ልብሶችን ልወስድ አሁን መምጣቴ ነው እለዋለሁ አለ ከበደ። ሁሉም የጣሊያኑን ወታደር ያላዩ መስለው ወደየቤታቸው ሄዱ።